እና ደግሞ ወረቀቱ አስቀምጠው ሲባባሉ ጌጣጌጡ ደግሞ ፌክ እንደሆነና እንደሚመልሱላት ሲያወሩ ሰምቻለሁ። እማዬ እርግጠኛ ነኝ። እርግጠኛ ነሽ? በኋላ ዋንዳ እንጣል እማዬ መኝኝ ተዘረፍከው ያልኩሽ እኮ ለዚህ ነው። እሷ ደግሞ እርግጠኛ ነኝ ዘራፊዎች ቤት እንደሚመጡ ታውቅ ነበር። እማዬ ጤቢ በፍጹም ይሄን አታደርግ። ጨክና መድኃኒት በእኔ ላይ እንደዚህ አታደርግ። እማዬ እርግጠኛ ነኝ። ቆይ ለምንድን ነው የማታምኚኝ? በርተንኳኳን ልቃሽ ማለት ተረጋጊ እማዬ። በፍጹም አልቃት። ተረጋጊ እማዬ። ቆይ ተረጋጊ። ልቀቂ። ተረጋጊ እማዬ። እነሱን ያገኘሽው ወይስ እነሱ ናቸው የጠሩት? አባዬ ከኪሳቸው ወርቅ ወይ ደግሞ ምናምን አይደለም። እርግጠኛ ነኝ አባዬ እነሱ ናቸው ያስቀመጡት። እንዴት አወቅሽ? ይኸውልህ አባዬ ድምፅ ሰምቼ ነበር። ከዛ ልክ ወደ ክፍል ስሄድ ፊት ለፊት አገኛቸው አባዬ። በቃ በጣም ፈርቼ ነበር። በቃ አለ አይደለ መጀመሪያ የመጣልኝ ሀሳብ አይነ ስውር መሆን ነበር። ከዛ ልክ እንደማየት ሆኜ የገባሁኝና የሚያደርጉትን ነገር ማየት ጀመርኩኝ። እና ደግሞ አባዬ ስልኬን ወስደው ራሱ ከስልኬ እኮ ገንዘብ ሊወስዱ ነበር። ወረቀቱን ሲያስቀምጡት አይተሻል? አባዬ አይቻቸዋለሁ። ሆን ብሎን ያስቀመጡት እንጂ አባዬ ከኪሳቸው ወርቁ አይደለም። ይህን ወረቀት ዳጣ ነች የጻፈችው። እንዴት አባዬ? ቆይ ምንድን ነው የሚለው ወረቀቱ? አቅጣጫ ነው የሚጠቁመው። ወረቀቱ ላይ እሷ እንደጠቆመቻቸው ነው የሚያሳዩ። እንዴት አባዬ? ዳጣ ይህን ልታደርጋችን። እሷ እኮ ሲገቡ እቤት አልነበረችም። አባዬ አልነበረችም። ዳጣ ይህን አታደርግም። አባዬ አክስቴ ልካችሁ ነው ይመስለኝ። እና ደግሞ ከዳጣ ጋርም ሲጣሉ ነበር። እየዛተችባትም ነበር። ከዚህ ቤትም ትወጫለሽ እያለቻት ነበር አባዬ። እና ደግሞ ሲያወሩ ሰምቻቸዋለሁ። ምን ብለው ሲያወሩ ነበር? ቢጠፋ አትለቅንም ሲሉ ሰምቻቸዋለሁ አባዬ። ስለዚህ እርግጠኛ ነኝ አክስቴ ልካችሁ ነው የሚሆነው። እና ደግሞ አባዬ እኔ እርግጠኛ ነኝ ሆን ብላ ነው አንተንም እማዬንም የጠራቻችሁ። ስለዚህ ሰው በሌለበት እነሱን ጠርታ ልታዘርፍ ነበር አባዬ። ጭራሽ ልታዘርፍ የሞከረች? ትክክል ነሽ። ወረቀቱን ሆን ብለው ከጣሉት እሷ እኔና ማርታን አሞኛል ብላ ከጠራች፣ ሲያወሩ ከሰማሽ፣ ከዳጣ ጋር ከተጣላች፣ ስለዚህ ሆን ብላ ነው ያደረገችው ማለት ነው። ይሄ ደግሞ የዳጣ እጅ ጽሑፍ አይደለም። ዳጣ እንደዚህ መጻፍ አችልም አባዬ። እኔም እንደዛ ነው ይመስለኝ። ስለዚህ አቢጌል ዝም ትያለሽ። ለማርታም ለማንም እንዳትናገር፣ ለመድም ቢሆን እንዳትነግሪያት። ይኸውልሽ በዚህ ሰበብ ከዚህ ቤት ነቅ እያወጣታለሁ። እንደ አባዬ እና ቆይ አንተ ዋሽ እያልከኝ ነው? አላልኩም አቢጌል። የማርታ እህት እንግዲህ ሌባ ልካ ቤቷን የገዛ እቃዋን አስወስዳለች ማለት ነው። ያስወሰደችውም እንግዲህ እንደምታውቁት ዳጣን ለማስወጣት ከቤት ያደረገችው ነገር ነው ማለት ነው። ዳጣን ከቤት ለማስወጣት የማታደርገው ነገር የላትም። ዳጣ ጋር ስለተጣላይ ብቻ ዳጣን ከዚህ ቤት ማስወጣት አለብኝ፣ ግንስ በምን ምክንያት ነው ማስወጣት ያለብኝ ብላ ራሷ አስባ ፈቅዳ ወንቀርና እሷን በቃ ከዚህ ቤት ማስወጣት አለብኝ ብላ ወስናለች ማለት ነው። የወሰነችውም ሌቦቹን ልካ የራሷን አቅራጥ የሆነ ፌክ ቀለበት እንዳላትና ነግራቸው በመጀመሪያ ለሌቦቹ ትክክለኛ ወርቅ አይደለም ግን ፌክ ነው፣ እሱን ሰርቃችሁ ወረቀት አስቀምጣችሁ ብላ ነው የላከቻቸው ማለት ነው። እንግዲህ እንደዛ ብላ ስትልከው እንግዲህ እነሱም ቀጥ ብለው ነው የገቡት። ሰው ግን እንዲጎዳብኝ አልፈልግም ብላ ግን ቆይ እንደዚህ ያደረገችው የምን ያህል እንትን ብትል ነው ይቺ ልጅ እንደዚህ የምታደርጋት? ቆይ የምን ያህል ከዚህ ቤት ለማስወጣት የምታደርገው ጥረት ቆይ ምንድን ነው ብለው ይላሉ ማለት ነው። እነሱም አይ በቃ ከዚህ እንደዚህ ያደረገችበት ምክንያት ግን አልገባኝም፣ እንዴት እንደዚህ ታደርጋች አለችላል ማለት ነው። እኔ እንጃ እየተባባሉ እነሱ እንግዲህ እቃቸውን እያዘገጃጁ ማለት ነው። አንብበው እንግዲህ ተመርተው ነው የሄዱትና አንብበው ሁሉ ነው የገቡት ማለት ነው። ሲገቡ እንግዲህ ቀጥታ ወደ እሷ ክላስ ነው የሄዱት ማለት ነው። እሷ ክላስ ሄደው እንግዲህ ሩጣው ክላሷ ገብተው ያለቻቸውን ሁሉ አውጥተዋል ማለት ነው። አውጥቶ ባወጡ ሰዓት ኤሚ ደግሞ ቀስ ብላ ስትሄድ እዛ በሩን ከፈተ ስታረግ እነሱን ስታገኝ አይነ በስር መስላ ትገባለች ማለት ነው። አይነ በስር መስላ ሲያወት አይነ በስር መስላ ማለት ነው እንትን ትላቸዋለች። በእጃቸው እንደሚሏት እንደማያይ ሰው አክታ አሳየቻቸው ማለት ነው። አይኗ እንደማያይ አድርጋ ትገባለች ማለት ነው። ገብታ እንግዲህ እንደዛ አድርጋ በገባይ ሰዓት እንግዲህ እነሱም እየተመካከሩ አይ የሆነ ነገር እናድርጋትና
እንትን አራጃ ያታይኗ ዝም ብለህና ቶሎ ምናምን እያሉ እንግዲህ እያወሩ ሲንቸኳሾኩ ሁሉንም ነገር ሰምታቸዋለች ማለት ነው። እሷም የሆነውን ነገር እንግዲህ ሁሉንም ነገር በአይኗ አይታለች። ደስ የሚለው ነገር ኤቢ እንኳ ከዛ ጉድ እንደሷ እንዳክሽቷ ነበረች። እንግዲህ ታቋታላችሁ፣ ከባድ ሰው ነበረች። ኤቢ ራሱ ያላደረገችው ነገር የላትም፣ የማታደርገው ነገር የላትም። በጣም ከባድ ሰው ነበረች ኤቢ ራሱ ማለት ነው። ዳጣን ከቤት ለማስወጣት እና ሰላምና ዳጣን ከቤት ለማስወጣት እንግዲህ ያላደረገችው ጥረት የላትም። ግን አንዳንድ ጊዜ ጥሩ አባት ሲኖራቸው እንደዚህ ነው። አባቷ ግን አስተካከላት፣ መከራት፣ ብዙ ነገር አሳያት። አሁን ላይ ግን ተስተካክላ ወደ ህይወቷ ተመልሳ አባቷ የሚላትን በቃ አንቺ ወለድሻት የሚሰራዋት ብሎ ደረጀም አላት ለማርቲ ማለት ነው። እንግዲህ ጥሩ ማንነት ይዛ ማርታ ራሱ በጣም ነበር የምትናደድበት። እንግዲህ ጀመርሽኝ፣ አረ ኤቢ እባክሽ ተይኝ ነበር የምትላት። ናታልን በቃ ይህን ነገር አስተካክል ይላታል ሁሉ ጊዜ ማለት ነው። እና ያንን ሁሉ አስተካክላ እንግዲህ እንደዚህ ጥሩ ሰው ሆናለች ማለት ነው። አሁን ላይ ግን ደውላ ሌቦች ምንትን እንዳሉ እዛ ገና አባቷ ጋር ደውላ አባዬ እንዴት ናቸው የት ናቸው ብላ ስደውልለት አክስትሽ ታማ አክስትሽ ድረሱልኝ ብላ ሄደና ምናምን ይላታል። እና አሁን እንዴት ናት ስትለው ኧረ እሷ ደህና ናት ዝም ብላ ነው እንጂ ደህና ናት እኮ ልጄ ደህና ናት ዝም ብላ ነው እና አይዟችሁ በቃ ቶሎ እንመለሳለን ይላታል ማለት ነው። እሺ አባዬ ቶሎ እንድትመለሱ ብላ አባቷን ቻው ብላ፣ ግን አባዬ እቺ ዳጣን አክስቴ ግን ታጠረጥር አቀርም እና በቃ በጣም ጠልታታለች ዳጣን እና ከዚህ ከቤት ለማስወጣት የማታደርገው ነገር የላትም ትለዋለች። ዝም በይ ለአንድ ወር ታገሽኝ ኤቢ ለአንድ ወር ይላታል። እንግዲህ ኤቢ እንኳ ሁሉን ነገር አስተካክላ ዳጣን ወዳት እህቷ መሆኗን ስታክ በቃ በነገራችን ላይ አንዳንድ ጊዜ ደረጀ ግን በመጀመሪያም እንደዚህ ቢነግራትና እህቷ መሆኗን ብታቅ እንደዚህ አታደርግም ብዬ አስባለሁ። ያንን እንኳ የሰላምልሽ እንኳ ወንድሜ በሆነ ብላ እኮ ተመኘች። ይሄ ልጅ ወንድሜ በሆነ ብላ ነው ያለችው ማለት ነው። እና በጣም ነው የተስተካከለችው ኤቢ ማለት ነው። ወደ ማንነቷ ወደ ጥሩ ማንነቷ ተመልሳለች ማለት ነው። ዳጣም እንግዲህ ያው ናታልም እንግዲህ እዚህ ሁለቱንም አሁን እንግዲህ መጣ። ከዛ ኤቢ ጎን ሄዶ ነው ቁጭ ያለው ማለት ነው። ዳጣ ደግሞ ትቀናለች ማለት ነው። እሷ ጋር ሲቀመጥ አትወድም። ሁለታቸውም ይወዱታል፣ ግን በጣም ከባድ ነው። እሱ ጋር ሄዶ ሲቀመጥ እሷም ዞር ብላ ነው ያየችው ማለት ነው። እሱ ምንድነው የተፈጠረው ሲል ሌባ ገብቶ ነበር ነው ያሉት። እንዴ ገዜስ ምናምን ሲል ገዜም በቤቱ ኋላ ወርቆ ነው ያገኘነው ትለዋለች። እንግዲህ ከቤቱ ኋላ ወርቆ ነው ስም የተገኘው ገዜም ማለት ነው። አፈናውት ነበርና እሱ እንግዲህ መጥቶት ነበር ፎክሩ። እንዴ ሰይጣን ነው ብሎ አሁንም ያለው ሰይጣን ነው ምናምን ነው የሚለው ማለት ነው። ፎከረ ማለት ነው። ፎከረ ገዝዬ እያለ ሲፎክር ቆየ ማለት ነው። ግን አንዴ ሲለው ነው ሆዶ ወደቀ ማለት ነው። ሆዶ ሲወድቅ ደግሞ ያው ማደንዘዣ አድርገውበት እነሱ ሰርቀው ምናምን እስከሚወጡ ድረስ ማደንዘዣ አደረጉበት ማለት ነው። እንግዲህ ለዛም በጣም አፍቅረዋለች ገዜና ለዛ እንግዲህ ተፋቅረዋል ማለት ነው። በጣም በፍቅር ላይ ነው ያሉት ማለት ነው። ያው እንደምታውቁት ግን እሱ ደግሞ ማለት ነው እንትን እንዳለ ያኔ እንደምትወደው ያውቃል። ግን ደግሞ ወደሃለሁ ካለችው ደግሞ እሱ ደግሞ አይ አንቺ እንደዛ ብለሽ ምናምን እያለ የሆነ በቃ እንደምትወደው እንደምታፈቅረው ያውቃል። እሱም እንደዛው እንደሚወዳት ታውቃለች። ይዞ ግን እወድሃለሁ ብላ ስትነግረው እሱም ቆይ ይላል። እሷም ደግሞ እወድሃለሁ ስትል ልሰብበት ትለዋለች ማለት ነው። እዚህ ላይ አልተግባቡም እንጂ ሁለታቸውም ያኔ በፍቅር ወድቀዋል ማለት ነው። እኔ እኮ በጣም ነው የምወድሽ እኔ እንደዚህ መውደዴን እኮ ብታውቂ፣ ግን ሴቶችን እንወዳቸዋለን ሲሏችሁ ከባድ ናችሁ እያለ ይላል ማለት ነው። እሱም እና እያለ ይላል ማለት ነው። እንግዲህ ለዛና ገዜም እንግዲህ በፍቅር ወድቀዋል ማለት ነው። ደረጀም አሁን እንግዲህ ያችን የማርታን እህት ከዚህ ከቤት አስወጣታለሁ ብለዋል። ምክንያቱም መውጣት አለበት፣ ቤቴን ትበጠብጣለች ነበር ያለው። እንዳለውም ቤቷን ትበጠብጣለች። ማርቲንም ደውላ እንዴት ነው ምንድነው ችግር አለ እንዴ ስትላት ሌቦች መተውናን ስትለው ዋው እኔ እኮ በህልሜ አሳይቶኛል እንደው ቤቱ የኔን ክላስ እንትን ባላሉት ብላ አለች ና ያለቻት። አሃ እንደዛ አለች እሺ እንዳለቻት አለው። አዎ እማዬ እሷ የላከችው ራሷ ልካ ነው፣ ሌላ ሰው ማንም አላከም፣ ራሷ ናት የላከችው። ስለዚህ እማዬ ምንም እንዳትጨናነቂ፣ ሌቦቹን እሷ ናት የላከችው። ኧረ ተይ
እንደዛ ነው። አይቻችሁ ሰምቻችኋለሁ። አይነ በስር መስዬ እኔ አዳምጫችኋለሁ ትላለች ማለት ነው። እንደዚህ ማካረገች በጣም አሳምንት ታንቀሳለች ማለት ነው። እንዴት ታደርጋለች? እንዴት የኔን ቤት ታስበረብራለች? እንዴት ብላለች ማለት ነው። ደረጀም በዚሁ ሀሳቡ ማስወጣት ፈልጓል ማለት ነው። እንድትቀመጥበት አልፈለግም። በጣም ተንኮለኛ ናት። እንግዲህ እንደምታውቅ ገዜንም በዛ በዚህ ብትለውን እምቢ ያላት ማለት ነው። ማርታና ደረጀንም ለማጣላት የማትሄድበት ርቀት የላትም። ልጁን ራሱ የሰላምን ልጅ ማንን ይመስላል ስትል ውሃን ይመስላል ምናምን እያለች በቃ ቤት ለማጣላትና ለማባላት የምትሄድበት ርቀት ከባድ ነው ማለት ነው። ውድ ቤተሰቦቼ እና በድጋሚ እስከምንገናኝ በአዲስ ቪዲዮ እስከምንገናኝ ላይክ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። መልካም ጊዜ። አዲስ ጀማሪ ነኝ። ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰቡን ውድ ያበረታቱኝ። ወዳችኋለሁ። ባይ ባይ።